ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ የደብረ ታቦር ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልን። ይህን ቻናል ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ብዙ ቁም ነገር አዘል ነገሮችን ቀልድ፣ ሳቅ፣ ጨዋታ፣ ቁም ነገር አዘል ነገሮችን ይዘላችሁ እንመጣለን። መሲና መቅዲ ነን። አብራችሁን ቆዩ። ወደ ባለቤቷ ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ቤተሰቡ የሆናችሁም ያልሆናችሁም ሁለት ቤተሰብ ስላለኝ ነው ቤተሰቦቼ ያልኩት። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። መቅዲና መሲ ነን። በዚህ ቻናል ቁም ነገር አዘል መልካም ነገሮችን እንድንለቅ ዝግጅታችን ጨርሰን ወደ እናንተ መተናል። ቤተሰቦቻችን አበረታቱን። በእውነት ብዙ ጊዜ ለፍተን እንደገና እያቋረጥን እያቆምን ነውና አሁን እኛም በቻልነው መጠን የቻልነው ነገር ሁሉ ሰርተን ልናቀርብ ዝግጅት ላይ ነን። ዝግጅታችን ጨርሰናል። እናንተም ደግሞ ሰብስክራይብ እያረጋችሁ አበረታቱን። ዛሬ በዛሬው የምናቀርበው ስለ ስደት ነው። በፓርት 1 በመሲ ቻናል አቅርበናል። ፓርት 2 ደግሞ አሁን ተጠያቂ መሲ ናት። እኔ ጠይቃለሁ፣ መሲ ትመልሳለች ማለት ነው በተራዋ። እሺ ለጥያቄው ተዘጋጅቻለሁ ለመልሱ። ኦኬ ጥያቄ ስደትና መሲ እንዴት ተገናኙ ነው? ኦኬ እኔና ስደት የተገናኘ ነው ያው እንደ ማንኛውም ሰው ሰርቼ ለመቀየራለሁ ብዬ ነው ወደ ስደት የወጣሁት። እግዚአብሔር ይመስገን። በእርግጥ የመጀመሪያዎቹ አመታቶች ከባድ ነበሩ። ሰው ሀገር ሲሄድ ያው ቋንቋ ሁሉ ነገር አዲስ ነው፣ ምግቡ አዲስ ነው፣ ብዙ ነገሮች ያስጨንቃሉ። ከቤተሰብ ተለይቶ መውጣት አለ ምናምን ነገር እንደ ዋዛ የሚታይ አይደለም። ግን እግዚአብሔር ይመስገን ጥሩ ነው። ሁለተኛ ጥያቄ ከስደት ምን ተማርሽ? ኦኬ እኔ ከስደት የተማርኩት ብዙ ነገር ተምሬያለሁ። ስደት ትምህርት ቤት ነው። በእርግጥ አናማርርም። ምክንያቱም አንዳንድ ሰው ስደት አይኑ ይጥፋ ይላል። እኔ እንደዛ ከሚሉት ውስጥ አይደለሁም። ምክንያቱም ስደት ብዙ ነገር እንድናውቅ አድርጎናል። ከቤተሰብ ተለይተን ወጥተን በስደት ሀገር ስንኖር ማንም ሳይኖረን ሲቀር ከባዕድ ጋር ቋንቋቸው፣ ምግባቸው፣ አገሩን ምኑን ሳናቀው ስንቀር እግዚአብሔር ብቻ እንዳለ፣ እግዚአብሔር ብቻ እንደማይተወን፣ እግዚአብሔርን ብቻ በማይክሮ ሰከንድ እንኳን እንደማይተወን ወደሱ መጣበቅ እንዳለብን ተምሬበታለሁ። ብዙ ነገር እና እግዚአብሔር ይመስገን እግዚአብሔርን እንዳውቅ አድርጎኛል ስደት። ኦኬ ደስ ይላል። ቻናላችን ሰብስክራይብ እያደረጋችሁ እሺ፣ መመልከት ብቻ አይደለም። ሶስተኛ ጥያቄ ስደት እንዴት ልትመጭ ቻልሽ? ስደት የመጣሁት ያው ቅድም እንደነገርኩሽ ነው። ምክንያቱም ያው ሰርቼ ለመቀየር የራሴ ነገር ማለት አሁን ከኢትዮጵያ ይሻላል እንላለን። ሁኔታዎች አለመቻች ሲሉሽ በቃ ማለት ሰው ሄጄ በቃ ሰርቼ እቀየራለሁ ምናምን ብለን ስለምናስብ የብዙዎቻችንም ሀሳብ እንደዛ ስለሆነ በዛ መንገድ ነው የወጣሁት። እሺ ደስ ይላል። ሶስተኛ ጥያቄ ስደት ስትመጭ መጀመሪያ ቀን ምን ምግብ በላሽ? ይሄ ለኔም ጥያቄ ነበር። ኦኬ እኔ ስደት ስመጣ መጀመሪያ ቀን የበላሁት መንኡሼ ይሉታል እነሱ። መንኡሼ ማለት ከፍርኖ ዱቄት የሚዘጋጅ ነው። ውስጡ ዛተር ይላሉ፣ ቂጣ ማለት ነው። ብቻ ውስጡ ዛተር ይከቱበታል። ዛተር በአማርኛ ምን እንደሆነ አላውቅም ትርጉሙን፣ ስሙን ማለቴ ነው። እሱን ሰጡኝ። ከኤርፖርት እንደመጣሁ ነበረ። ከዛ ውስጡ ያለውን ነገር አራግፌ ቂጣውን በልቻለሁ እና የመጀመሪያ ምግቤ መንኡሼ ነው። ኦኬ ደስ ይላል። ማራገፍሽ ደግሞ የሚገርም ነው። ስደት ከመጣሽ በኋላ በጣም የናፈቀሽ ማን ነበር? ኦኬ ስደት ከመጣሁ በኋላ በጣም የናፈቀኝ ቤተሰቦቼ፣ ልጄ። ኦኬ ግን ሲናፍቁሽ ምን ታደርጊ ነበር? እኔ ሲናፍቁኝ አለቅሳለሁ እንጂ ሌላ ምንም ማረገው ነገር የለም። ማለት በእርግጥ ስደት ሲመጣ ያው ማንም አጠገብሽ አይኖርም፣ ብቻሽን ነሽ። ያለው አማራጭ ማልቀስ ነው። ሌላ ምንም መፍትሄ የለውም። ምክንያቱም
ተመልሶ የሚኬድበት ምናምን ስላልሆነ ቋንቋም ከሰዎቹ ጋር መነጋገርም ምናምን ስለማልችል እንትን ነበረ ማልቀስ ነበረ ያለኝ አማራጭ ማለት ነው። እሺ ሶስተኛ ጥያቄ ግን እዚህ ላይ አንቺ ጋር ተጨማሪ የሚያደርገው ነገር ሁሉም ሰው እንደመጣ ቤተሰብ ሲናፍቀው ማልቀስ አማራጭ አይደለም። ይሄን እያስተላለፍን አይደለም። ግን ስደት ስንመጣ ሁሉንም ችለን ነው ልናልፍ፣ ደጉንም ክፉንም መከራውንም ስንወጣ እኮ እኛ ቤተሰቦችንም ማጣት አለ፣ ብዙ ነገሮች አሉ። እዚህ ጋር መጥቶ መደብደብም አለ፣ ብዙ ውጣ ውረድ አለ። ደግሞ በዛው ልክ በጣም መልካም ሰዎች እንደ እናቱ ነው የሚይዙንም ሰዎች አሉና ማልቀስ መፍትሄ ይሆናል ሳይሆን ከማልቀስ መጎበዝ፣ መጸለይ እና ደግሞ የሆነ ሲከፋን የሆነ ወይ መዝሙር መስማት ወይ ማንበብ ብቻ ግን በሆነ ነገር ራስን ማሸነፍ እንጂ ማልቀስ መፍትሄ አይደለም። እዚህ ላይ ተጨማሪ ነው። አዎ የኔ ራሴን ነው እንጂ እሱማ ማልቀስ መፍትሄ አይደለም። መበርታት መጠንከር ነው። የማይለመድ ነገር የለም፣ ይለመዳል ሁሉም ነገር። እሺ አራተኛ ጥያቄ ስደትን እንደጠበቅሽው ነው ወይ? በስደትስ ምን ያገኘሽው ነገር አለ? ስደት እንደጠበቅኩት አይደለም። ሰው ከኢትዮጵያ እኮ ስትመጪ እዚህ ሀገር እንደዚህ እንደጠበቅሽው ማለት እኔ እንደጠበቅኩት አይደለም። ምክንያቱም እኔ እንጃ ይሄ ነው ብዬ የምገልጸው አይደለም። በእርግጥ እኔ በጣም የከፋ ነገር የገጠመኝ ነገር የለም። ክብር ለድንግል ልጅ ይሁን። ደግሞ እኛ አሁን ኢትዮጵያ የሚመስለን በቃ እዚህ መጥተን እዚህ ብር ሰርተን ማግኘትን ምናምን ብቻ ነው አይምሯችን የሚያስበው። ግን እዚህ መጥቶ ደግሞ የሰዎቹ አለመመቸት አለ። ሁሉ ነገር እንደጠበቅ ነው አይደለም። ቋንቋው የተለየ ነው። ሁሉ ነገር የተለየ ነው። እንደጠበቅ ነው አይሆንም። ግን አሁን እግዚአብሔር ይመስገን ጥሩ ነው። እሺ እዚህ ሀገር መተሽ ምን አተረፍሽ? ምን ነገሮችን ቀየርሽ? እዚህ ሀገር መጥቼ ምን አተረፍኩ? እግዚአብሔር ይመስገን ሰዎችን አላስቸግርም። ራሴን ችያለሁ። ማለቴ የምፈልገውን ነገር ገዝቼ እጠቀማለሁ። ለራሴ የምፈልገውን ነገር አደርጋለሁ እስከሰራሁ ድረስ እግዚአብሔር ይመስገን። የተቀየረ ይሄን ቀየርኩ የምለው ነገር ባይኖርም ግን እግዚአብሔር ይመስገን ሰው እስካሁን ሰው እየጠየቅኩ አይደለም። ተመስገን። አሜን። እግዚአብሔር ይመስገን። እሺ ከዚህ ሀገር መተሽ ምን ነገሩ ይሄን ጠይቄሻለሁ። ለስደተኛ እህቶችሽ ምን ትመክሪያቸዋለሽ? ማለት አሁን በስደት ለወጡ እህቶችሽ ምን ቢያደርጉ ብለሽ ትመክሪያቸዋለሽ? በቃ ምን ቢያደርጉ ለነሱ ውጤታማ ሊሆኑ ይችላሉ? ከሰዎች ውስጥ ጋር እንዴት መኖር ይችላሉ? በተለይ አዲስ ሲሆኑ እና ደግሞ እዛ ላይ ደግሞ ብር አያያዝ ላይስ ምን ትመክሪያቸዋለሽ? ኦኬ እኔ ለስደተኛ እህቶች የምመክራቸው አዲስ ሆነን ስንመጣ ያው እንደ ቅድም እንደተናገርኩት ሁሉም ነገር አዲስ ስለሚሆንብን ምግቡም ሁሉ ነገር አየሩም አሁን እዚህ ሀገር አሁን በዚህ ሰዓት አሁን ሙቀት ነው። በክረምት ቢመጡም ብርድ ነው በጣም አሁን እዚህ ሀገር እኛ ካለንበት አንፃር እና አየሩን ብርድ ከሆነ ጥሩ ነገር የሚያሞቅ ነገር ደራርቦ መልበስ፣ ሙቀትም ከሆነ ውሃ በጣም መጠጣት አለባቸው። ብዙ ረጅም ሰዓት ቆመው ስለሚውሉ እግራቸው ያብጣል ምናምን እንዳይታመሙ ምግባቸውን በስነ ስርዓት መብላት አለባቸው። ውሃ መጠጣት አለባቸው። እንደገና ደግሞ መፍራት ምንም መፍትሄ አይደለም እና እኛ በጣም ስለምንፈራ በተለይኛ ኢትዮጵያውያኖች ሰዎቻችን ራሱ እኛን ያውቃሉ። አሰሪዎች ራሱ አረቦች ራሱ እኛ በጣም ፈሪ እንደሆነን ያውቃሉ። እኛ ደግሞ ይሉኝታ የሚባል ነገርም እንዳለብን ይሄንን ጠንቅቀው ያውቃሉ። ከሌላ ሀገር ዜጎች እና ከኛ አሁን አረቦች እኛን ነው የሚመርጡት። ምክንያቱም ኢትዮጵያውያኖች ይሉኝታ አለብን። ምን ይሉናል እንላለን፣ እንጨናነቃለን። ሳንጠግብ እንኳን በቃኝ ብለን ሳንበላ በልተናል ብለን የምንውል ሰዎች ነን እና ከዛ አንጻር ይሄ አያስፈልግም። ምክንያቱም እነዚህ ሰዎች የሌላ ዓለም ሰዎች ናቸው። ስለዚህ ምግባችሁን በስነ ስርዓት እየበላችሁ ስራችሁን በስነ ስርዓት ስሩ። አትፍሩ። መጠየቅ ያለባችሁን ነገር ጠይቁ። ሌላ ገንዘብ አያያዝ ላይ ያው ብዙ አትባክኑ። ለቤተሰብ ማድረግ ያለባቸውን ካረጉ በኋላ ለራሳቸው ሴቭ ማድረግ አለባቸው ብዬ አስባለሁ እና ይሄንን ነው መክራቸው። ኦኬ እዚህ በተጨማሪ ደግሞ አሁን ለወጡ እህቶቻችን
ትዕግስትን ተማሩበት። ከስደት ምን እንማራለን? ትዕግስትን፣ ሃይማኖትን። ከስደት ብዙ ነገሮችን አውቀናል። እውነት ስደት ትምህርት ቤት ነው ላወቀበት። ስደት ራሱ ገዳም ነው ላወቀበት። እኛ ጠቅልለን ገዳም ስለገባን አይደለም። እና ብር ላይ ደግሞ ይሄ ተብለጭላጭ ነገር አያጥቃችሁ። ይሄ ተብለጭላጭ ነገር ያየነውን ገዝተን መልበስ፣ ያየነውን የሆነ ነገር ሰውን ማመን፣ በአብዛኛው ሰውን ማመን ስደት ላይ ሆኖ በጣም ብዙ እህቶቻችን እየተበሉ ያሉበት ጉዳይ ነውና እሱን ከማድረግ የሆነ ለእናንተ ቋሚ ነገር ነገ ቢሸጥ የሚያተርፍ ነገ ደግሞ የሆነ በቃ የማይቆጫችሁ ነገር ብታደርጉ ባይ ነኝ። እዛ ደግሞ በቃ ይሄንን ነው ልል የምችለው። ተጨማሪ እንጨምሪዋለሽ እዚህ ላይ አንቺ? እኔ ምንም ጨምረው የለኝም። ከዚህ ሀገር መተሽ የገጠመሽ አስደሳች ነገር የሆነ ፈገግ የሚያደርግ ነገርና የሚያሳዝን ነገር? እኔ እግዚአብሔር ይመስገን የሚያስቅ ነገር እኔ ብዙ የሚያስቅ ነገር አልገጠመኝም። እኔ ማለት ልጆች ያሉበት ቤት ስለነበረ ያለሁት ብዙ አልተደነባበርኩም። ልጆቹ አስተምረውኛል፣ ቋንቋውን ቶሎ ለምጃለሁኝ። በእንግሊዘኛ መሞካክር ነበር ምናምን እንትን ብያለሁ። እና የሆነ ጊዜ ብቻ የማስታውሰው ነገር የወፎች ምግብ ስጭ ተብዬ እንትን አስቀምጭ ተብዬ ዲፊ ያለኝ መስሎኝ እንትን ከቆሻሻ ውስጥ ከከተትኩት በኋላ መልሼ አውጥቼ ያስቀመጥኩት ነገር እሱ ያስቀኛል። በኋላም ለሰዎች ነግሬያቸው ቋንቋ ከቻልኩ በኋላ እንደዚህ እኮ አድርጌ ነበር ብያቸው ይስቁ ነበር እያነሱና እሱ ነገር እንጂ እኔ እንደዚህ ይሄን ያህል የማስታውሰው እንትን ነገር አልገጠመኝም። የሚያስጨንቅ ነገር ደግሞ ማለት የሆነ የሚያሳዝን አይደለም፣ ግን ዝም ብሎ እግዚአብሔር ይመስገን አቡዬ ናቸው። ቀኑ የህዳር አቦ ነው። ቤት ኤሌክትሪክ እሳት ፈጥሮ ተቃጥሎ ነበረ። ቤቱ አልተቃጠለም ተርፏል። ግን እግዚአብሔር አትርፎኛል። እኔም ብቻዬን ነበርኩ፣ ሰዎች የሉም ነበረ። ማለት ማጥፋት ያለብኝም ቦታ አጥፋፍቻለሁ። ኤሌክትሪኩን የሚመለስበት ቦታ መልሼዋለሁ። ግን እሳት ፈጥሮ ነዶ ስለነበረ እኔ ያላወቅኩም፣ ውሃ ረጭቼበት ነበር። ግን እግዚአብሔር መልካም ስለሆነ አትሙችም ስላለኝ አትርፎኛል እና የህዳር አቦ አስታውሳለሁ ይሄ ነገር እና እግዚአብሔር ይመስገን። ይሄ ነው ያለው። እሺ እኔ ጥያቄን ጨርሻለሁ። የምትጨምሩ ነገር ካለች ጨምሪ። እሺ እኔ የምጨምረው ነገር ያው በነገሮች አትደነጋገጡ። በስደት ዙሪያ ያላችሁ እህት ወንድሞቼ በነገሮች አትደነጋገጡ። ራሳችሁን አረጋግታችሁ ለመስራት ሞክሩ። ምግብ ለመብላት፣ ውሃ ለመጠጣት ሞክሩ። ራሳችሁን ጠብቁ ላለሁ እና ደግሞ አዲስ የመጣችሁ ደግሞ ሰዎቻችሁ እንዴት ሲሰሩ እነሱን ማየት፣ እቃውን የሚያስቀምጡበትን ምኑን ነገር ትኩረት አድርጋችሁ እነሱን ብታዩ በመረጋጋት ራሳችሁንም አደጋ ላይ እንዳትጥሉ እንደዛ ብታደርጉ መልካም ነው ላለው። እኔም ጨርሻለሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ይሄን ዩቲዩብ ቻናል ግን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የመቅዲ የደብረ ታቦር የሚለውን ቻናል ማለት ነው። ላይክ አድርጉ ቪዲዮችንን። አስተያየታችሁን በኮሜንት አሳውቁን። ጥሩም ከሆነ ጥሩነቱን፣ መጥፎም ከሆነ ደግሞ አስተያየታችሁን መስጠት ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን።